ፍቅርን በመልካም ቃላት ብቻ አትለኩት። በዝምታ የሚኖሩ በተግባራቸው ፍቅራቸውን የሚጮሁ ወንዶች ስላሉ። ይህ ታሪክ በትዳር ውስጥ ያላቸውን አመለካከት ይለውጠዋል። ፍቅር እንደሞተ አስባ በነበረበት ወቅት እሱ ግን ለሷ ሲል ደከም እንደነበር አወቀች። በእያንዳንዱ ቤት ውስጥ አንድ ታሪክ አለ። የቤት ውስጥ ታሪኮች ሁልጊዜ በከፍተኛ ድምፅ አይነገሩም። አብዛኞቹ በእንባ የተጻፉ፣ በትዕግስት የተነበቡና ትርጉማቸው ከዓመታት በኋላ የሚገለጥ ናቸው። እሷ በውስጧ እንዲህ ትል ነበር፣ እኔ መልእክት ከመላኪ በፊት መልእክቴን የሚጠባበቀው ያ ሰው የት ሄደ? አንቺን ሳላይ አንድ ቀን እንኳን ማለፍ አልችልም የሚለኝ የነበረው የት አለ? አሁን ግን ደክሞት ይመጣል። ትንሽ ይቀመጥና ከዛም እንቅልፍ ይወስደዋል። ረጅም ወግ የለ፣ ብዙ ሳቅ የለ፣ እስከ ሌሊቱ አጋማሽ የሚዘልቀው ጨዋታ የለ። ሸይጣን በየሌሊቱ የጥርጣሬ መንፈስን በልቧ ውስጥ በጥያቄ መልኩ ይዘራባት ነበር። ፍቅራችን አብቅቶ ይሆን እያለች ደጋግማ ታሰላስላለች። አንድ ምሽት ላይ ባል እንደተለመደው ዘግይቶ መጣ። በሩን ከፈተችለት። ነገር ግን የተለመደው ፈገግታው አልነበረም። በለዛባ አንደበት አሰላሙ አለይኩም አላት። እሷም ወአለይኩም ሰላም ብቻ በማለት ቀዝቀዝ ያለ ምላሽ መለሰችለት። ውስጧ ላይ የሆነ ነገር እንደተፈጠረ የተረዳ ይመስላል። አያትና ነገር ግን በጣም ደክሞት ስለነበረ በፈዛዛ ፈገግታ ብቻ አለፈው። ምግቡን አቀረበችለት። ጥቂት ቀመሰና ይቅርታ አድርግልኝ በጣም ደክሞኛል አላትና ተነሳ። እሷም እንባ ተናነቃት። አውቃለሁ አንተ በየቀኑ ይደክምሃል አለችው። ቀና ብሎ አያት፣ ግን ምንም ሳይመልስላት ወደ ክፍሉ ገብቶ በሩን ዘጋው። በዚያች ሌሊት ላይ ለረጅም ጊዜ አለቀሰች። ጌታዬ ሆይ ሰልችቶኝ ከሆነ ትዕግስቱን ስጠኝ ብላ ዱዓ አደረገች። በማግስቱ ጠዋት ልብሱን ለማጠብ ስትሰበስብ ከኪሱ ትንሽዬ ወረቀት ወደቀ። አነሳቸውና ትንሽ አመነታች። ከዚያም ከፈተችው። ትልቅ ገንዘብ የተላከበት ደረሰኝ ነበር። የውሉም ምክንያት የመሬት ግዢ ሲሆን ከስሩም በእጅ የተጻፈው ቃል አላህ ሆይ ባለቤቴ ስትገባ በፈገግታ የምትቀበለው ትንሽዬ ቤት ስጠኝ። የቤት ኪራይ ጊዜ በደረሰ ቁጥር በዓይኖቿ ውስጥ የሚታየውን ጭንቀት ማየት ሰልችቶኛል ይላል። ትንፋሿ ተቋረጠ። መሬቱ በስሯ ሲንቀሳቀስ ተሰማት። ሌላ ወረቀትም አገኘች። ለሷ አትንገሯት፣ ሰርፕራይዝ እንዲሆንልኝ እፈልጋለሁ ይላል። መሬት ላይ ተቀመጠችና አለቀሰች። ነገር ግን በአሁኑ የሐዘን እንባ አልነበረም። የራሷን ደካማነት በመደበቅ ለሷ ደህንነት የሚጥር ወንድም መበደሏን ያወቀችበት የጸጸት እንባ ነበር። ምሽት ላይ ተመለሰ። በሩን ሲከፍት ጥሩ አቀባበል ለማድረግ ቆማ እየጠበቀችው ነበር። ፈገግ ብሎ ዛሬ አቀባበል አደረግሽልኝ አለ፣ በመገረም ውስጥ እየተደሰተ። ጠጋለችና በቀጥቃጣ ድምፅ ይልቁንም እኔ ነኝ ይቅርታ መፈለግ ያለብኝ አለችው። ተገረመና ለምን አላት። እሷም እኔ ተግባርህን ሳላስተውል በቃላትህ ብቻ ፍርድብህ ነበር አለችው። በለስላሳ ፈገግታ እንዲህ አላት፣ የኔ ፍቅር ወንድ ልጅ አንዳንድ ጊዜ ፍቅሩ ሳይሆን ኃላፊነቶቹ ይለዋወጣሉ አለና አብረው ተቀመጡ። ለምን አልነገርከኝም ነበር ታዲያ አለችው። እሱም ድካሙን ሳይሆን ውጤቱን ላበረክትልሽ ስለፈለኩ ነው አላት። በእንባዋ መካከል ፈገግ ብላ እኔ ግን ድካሙንም በጋራ ብንካፈለው ደስ ይለኝ ነበር አለችው። ትንሽ ዝም ካለ በኋላ እንደዚያ ከሆነ ተሳስቻለሁ አላት። እሷም ፈጥና እኔም ተሳስቻለሁ፣ ዝምታ ፍቅር ማነስ መስሎኝ ነበር። አንዳንድ ወንዶች ዝምታ መርጠው ነገር ግን በተግባራቸው እንደሚያወሩ አልተረዳሁም ነበር አለችው። ይቅር ትይኛለሽ ሲል ጠየቃት። ይልቁንም አመሰግንሃለሁ በማለት መለሰችለት። ከዚያን ቀን ጀምሮ ቀላል ስምምነት አደረጉ። አንዳቸው በሌላው ላይ ቂምን አዝለው ላይ ተኙ። ብትበሳጭ ልትነግረው፣ ቢደክመው ሊነግራት። ዱንያ ከጠበበችው መፍትሄ ለመፈለግ ሳይሆን እረፍትና እርጋታን ለማግኘት ከጎኗ ሊውል ስምምነታቸው ሆነ። ከዛ በኋላ በየሌሊቱ እንዲህ ትለዋለች፣ አንተ ደህና መሆንህ ብቻ ይበቃኛል። እሱም ይመልሳል፣ አንቺ ከጎኔ መኖርሽ ብቻ ይበቃኛል። በዚህ ሁኔታ ላይ ሳሉ ወራት አለፉና በአዲሱ ቤት ደጃፍ ላይ እጇን ይዞ ያቆመበት ቀን ደረሰ። ቁልፉን አውጥቶ በእጇ ላይ ያስቀመጠውና ፈገግ ብሎ እንዲህ አለ፣ ይህ ቤት በድንጋይ ብቻ ሳይሆን ካንቺ በራኩባቸው ሰዓታትና ድካም ሁሉ የተገነባ ነው።
ራሷን መቆጣጠር አቅቷት እቅፍ አድርጋው አለቀሰች። እንዲህም አለች፣ ዛሬ የተረዳሁት ነገር ቢኖር ፍቅር ማለት በየቀኑ አበባ መሰጣጠት ብቻ ሳይሆን አንዳንድ ጊዜ ለምንወዳቸው ሰዎች ስንል የምናሳየው ድካም፣ ትዕግስትና እንቅልፍ ማጣት ነው አለች። ከዚያም በጣም ቀረብ አለችና በጆሮ በሹክሹክታ እንዲህ አለችው፣ ድጋሚ እንዲህ አይነት ገጠመኝ ቢፈጠር ብቻህን አትድከም፣ በመንገድህ ላይ እኔንም ውሰደኝ። ሚስት የባለቤቷ የህይወት እንግዳ ሳትሆን የህይወት አጋሩ ናት አለችው። እሱም ፈገግ ብሎ እንባዋን እየጠረገ እንዲህ አላት፣ አንቺ ባለቤቴ ብቻ አይደለሽም፣ ህይወት ስታደክመኝ የምመለስብሽ መሸሸጊያዬም ነሽ። በዚያች ሌሊት በእነሱ መካከል የነበረው ውድ ስጦታ ቤቷ አልነበረም፣ ገንዘቡም ዕቃዎቹም አልነበሩም። ከሁሉ በላይ ውድ የነበረው ልቦቻቸው መታረቃቸው፣ ርቀቱ ወደ ፍቅር መቀየሩና ሁለቱም በሌላው እቅፍ ውስጥ ደህንነትና ሰላምን ማግኘቱ ነበር። ቤትን የሚያስጠብቀው ገንዘብ ብቻ አይደለም፣ የሚያስጠብቀው መልካም ቃል፣ እውነተኛ ይቅርታ፣ እንባን የሚያብስ እጅና በየቀኑ አንቺ በህይወቴ ስላለ ምስጋና ለአላህ የተገባ ይሁን የሚል ልብ ነው። ይህ ታሪክ የሚያስተምረን ትልቁ ትምህርት ፍቅር በቃላት ውበት ብቻ የሚለካ ሳይሆን በችግር ጊዜ በሚታይ መተማመንና በትግል ውስጥ በሚንጸባረቅ አጋርነት መሆኑን ነው። በትዳር ውስጥ ዝምታ ሁልጊዜ ፍቅር ማነስ ሳይሆን አንዳንዴ ለቤተሰብ የተሻለ የወደፊት ህይወት ለመገንባት የሚደረግ የልብ ድካም ምልክት ሊሆን ይችላል። ስለዚህ በየዕለቱ ለምንወዳቸው ሰዎች የምንሰጠው ትልቁ ስጦታ ውድ የሆኑ ነገሮች ሳይሆን የመግባባት ጥበብ፣ የይቅርታ ልግስናና አንቺ አለሽ የሚል የደህንነት ስሜት ነው። ፍቅር መጋራት እንጂ መደበቅ አይደለም። ደስታንም ሆነ ድካምን በጋራ መሸከም ነው ትዳርን የሰላም ወደብ የሚያደርገው። ያስታውሱ፣ ቤትን በግድግዳና በጣሪያ ብቻ ሳይሆን በመረዳዳትና በፍቅር መተሳሰር ነው የምንገነባው። አብራችሁን ስለቆያችሁ እናመሰግናለን። ይጠቅማል ብላችሁ ካሰባችሁ ለወዳጅ ዘመዶ ሼር ማድረግን አይርሱ። ለዚህና መሰል ትዳራዊ ለስላሳ ጥበቦች ለማግኘት የደውሏን ምልክት በመጫን ቻናላችንን ሰብስክራይብ በማድረግ ይቀላቀሉ። እናመሰግናለን።